ሰላም ጤና ይስጥልኝ እንደምን ቆያችሁ ቤተሰቦቼ ዛሬ ስለ ኤምባሲ ፕሮሰስ ነው የምናወራው ማለት ነው ስለ ቪዛ አፕሊኬሽን ፕሮሰስ ነው የምናወራው ለዚህ ቤት አዲስ ለሆናችሁ ሰዎች እዚህ ቤት ስለ ጣሊያን ስኮላርሺፕ ዩሮፕ እና የተለያዩ ዓለም ሀገራት ላይ የሚወጡ ስኮላርሺፖችን ኢንፎርሜሽን ሼር የምንደራረግበት ቤት ነው ስለዚህ ዛሬ ስለ ጣሊያን ስኮላርሺፕ ስለ ጣሊያን ኤምባሲ ቪዛ ፕሮሰስ ነው የምናወራው ማለት ነው ከዶክመንት ፕሪፓሬሽን እስከ መጨረሻ ያለውን ፕሮሰስ እንዴት ዶክመንት ፕሪፔር እንደሚታረጉ in the process ምን እንደሚያስፈልጋችሁና ዲቴል ኢንፎርሜሽን ሼር አድርጋችኋል ማለት ነው ለዚህ ቤት አዲስ ከሆናችሁ ከዚህ በቀደም የተለቀቁ ቪዲዮዎችን ገብታችሁ ቼክ በማድረግ አድሚሽን አፕላይ ያላደረጋችሁ አድሚሽን አፕላይ ማድረግ ትችላላችሁ ሌሎች ፕሮሰሶችንም ፕሮሰስ ማድረግ ለምትፈልጉ ሰዎች ከዚህ በቀደም የተሰሩ ቪዲዮዎች አሉ ከዚህ በጀምራችሁ እንዴት አፕላይ እንደምታደርጉ ከዚህ በቀደምም ለፋክተራል ይሄን የቪዛ አፕሊኬሽን ፕሮሰሱን ዶክመንት ፕሪፓሬሽኑ ዛሬ ግን ኢን ዲቴል እናያለን የቪዛ አፕሊኬሽን ፎርሞችን እንዴት እንደሚትሞሉ ምን አይነት ዶክመንት እንደሚያስፈልግ ኢን ዘ ፕሮሰስ ደግሞ መስራት ያለባችሁ ስቴቶችን ቪዛ ኢንተርቪው ውስጥ ገሙ ማድረግ ያለባችሁ ጥንቃቄ ምንድናቸው የሚለው ዲቴል ኢንፎርሜሽን ሼር አደርጋችኋለሁ ማለት ነው ለዚህ ቤት አዲስ ከሆናችሁ እኔን ቤት ሰብስክራይብ ማድረግ እንዳትረሱ ከዶክመንት ፕሪፓሬሽን እንጀምራለን ማለት ነው ቪዛ አፕላይ ለማድረግ ኤቭሪ ፕሮሰስ ከጨረሳችሁ በኋላ ከዚህ በቀደም በተሰሩ ቪዲዮዎች ላይ ያሉትን ስቴፖች ሙሉ ከጨረሳችሁ በኋላ ቪዛ ፕሮሰስ ለማድረግ ምን አይነት ዶክመንት ያስፈልጋል የሚለው ከዛ እንጀምራለን ማለት ነው ከዶክመንት ፕሪፓሬሽን ሲንጀምር መጀመሪያ ላይ የሚያስፈልገው ቪዛ አፕሊኬሽን ፎርም ያስፈልጋል ማለት ነው ቪዛ አፕሊኬሽን ፎርም ዩኒቨርሲቲው የኤምባሲ ዌብሳይቱ ላይ ያስቀምጣል ቪዛ አፕሊኬሽን ፎርም ይሄንን ሞልታችሁ በዛ ቀን ይዛችሁ መምጣት አለባችሁ ብሎ ያስቀምጣል ስለዚህ ያን ፎርሙን ሞልታችሁ በትክክል መያዝ አለባችሁ ማለት ነው ሁለተኛ የሚያስፈልገው ቫሊድ ፓስፖርት ያስፈልጋል ማለት ነው አትሊስት 6 ወር ኤክስፓየር ዴቱ ከ6 ወር በላይ መሆን አለበት ማለት ነው አትሊስት ሚኒመም 6 ወር ነው የሚፈቀደው ማለት ነው ስለዚህ ይሄንን እንዳትረሱ የፓስፖርታችሁን ቫሊድ የሆነ ፓስፖርት መያዝ አለባችሁ ማለት ነው ሶስተኛ ሌቭል ላይ የሚያስፈልገው ምንድነው ፓስፖርት ሳይዝ ፎቶ ማለት ነው ሪሰንትሊ ተከተደረገ አሁን ያላችሁበትን ሁኔታ የሚያሳይ ፓስፖርት ያስፈልጋል ማለት ነው ባክግራውንዱ አሁን እዚህ ጋር ቪዲዮ ላይ እንደምታዩት ነጭ ሆነ እናንተ ፊት እንደዚህ ቁልጭ አድርጎ የሚያሳይ ፓስፖርት ሳይዝ ፎቶ ያስፈልጋል ማለት ነው አራተኛ ላይ የሚያስፈልገው ምንድነው አድሚሽን ሌተር ያስፈልጋል ማለት ነው አድሚሽን ሌተር ወይ ፕሪ ኢንሮልመንት ኮንፈርሜሽን ሌተር ያስፈልጋችኋል ከዚህ በቀደም እንዳወራ ነው አድሚሽን ሌተር ካገኛችሁ በኋላ ሳመሪ አግኝታችኋል ኦሬዲ ያ ሳመሪውን ሌተር አንድ ላይ ማያያዝ ተጠበቅባችኋል ማለት ነው አምስተኛ ላይ በጣም ወሳኙና ዋነኛው ዶክመንት የሚያስፈልገው ምንድነው ፕሩፍ ኦፍ ፋይናንሻል ሚንስ ማለት ነው እንዴት አድርጋችሁ እዚህ መታችሁ ለመማር እንዳሰባችሁ በሰልፍ ስፖንሰር ነው መማር ያስባችሁት ወይም ሌላ ሰው ስፖንሰር አድርጓችሁ ነው ኦር በስኮላርሺፕ ነው ለምለው ዲቴል ኢንፎርሜሽን ያስፈልጋችኋል ማለት ነው ስለዚህ ለዛ ደግሞ ሰልፍ ስፖንሰርም ከሆነ በሌሎች ሰዎች ስፖንሰር ተደርጋችሁ የምትማሩ ከሆነ ባንክ ስቴትመንት ማሳየት አለባችሁ ማለት ነው ብዙ ጊዜ የሚባለው ምንድነው ሚኒመም ኦፍ ከ6000 እስከ 7000 ዩሮ ማሳየት እንዳለባችሁ የዩኒቨርሲቲ ዌብሳይት ላይ ቁጭ ተደርጓል የኤምባሲ ዌብሳይት ላይ ተቀምጧል ከዛ በላይ ግን ሌሎች ፋክተሮችን ኮንሲደር በማድረግ ከፍ ሊል ይችላል ከዛ በላይ ብሩ ማለት ነው ስለዚህ በዚህ ላይ ሲግኒፊካንት ኮንትሪቢዩሽን የሚኖረው ምንድነው አንደኛ ቲዩሽን ፊ ኮንሲደር ማድረግ አለባችሁ ሁለተኛ ስፖንሰር የሚያደርጋችሁ ሰው ማን ነው የሚለው ኮንሲደር ማድረግ አለባችሁ ማለት ነው አሁን ለምሳሌ ፋሚሊ ስፖንሰር የሚያደርጋችሁ ከሆነ የፋሚሊ ቪዛት ማተር ያደርጋል ማለት ነው ለምሳሌ አባቴ ከሆነ ስፖንሰር የሚያደርግ አባቴ ስንት ሰው አለው 5 ቤተሰብ ያለው ሰውና 2 ቤተሰብ ያለው ሰው ተመሳሳይ የብር መጠን መኖር የለበትም ምክንያቱም የሚታሰበው ምንድነው አንተን ከዛ ከሚያገኘው ገቢ አሁን ከሚያገኘው አመታዊ ገቢ እዛ ያለውን ቤተሰብ ማኖር ችሎ አንተን ማስተማር ይችላል ብሎን ካልኩሌሽን ስለሚሰራ አንተን ማስተማር የሚችልበት አቅም ከዛ ተርፎ ደግሞ እዛ ለሚቀረው ቤተሰብ የሚተርፍ አይነት እንትን ያለው ገቢ አቅም ያለው መኖር አለበት ማለት ነው ስለዚህ በዚህ ላይ ደግሞ አዲሽን ቱ ባንክ ስቴትመንት ሌሎች ዶክመንቶችን ማስገባት ትችላላችሁ አሁን ለምሳሌ የመኪና ሊብረ መጠቀም ትችላላችሁ የቤት ካርታ መጠቀም ትችላላችሁ የቢዝነስ ላይሰንስ መጠቀም ትችላላችሁ ምክንያቱም ሪከረንት የሆነ ገቢ ይኖራል የሚለውን ስለሚያሳይ ይሄንን መጠቀም ትችላላችሁ ማለት ነው በስድስተኛ ደረጃ ፕሩፍ ኦፍ አኮሞዴሽን ያስፈልጋል ማለት ነው ፕሩፍ ኦፍ አኮሞዴሽን በተለያዩ መንገዶች ማሳየት ትችላላችሁ አንደኛ ስኮላርሺፕ ካገኛችሁ ከዩኒቨርሲቲዎች ወይም ከገቨርንመንት ስኮላርሺፕ ካገኛችሁ ያን የሚያሳይ ሌተር መስጠት አለባቸው ማለት ነው ያ አንተ አኮሞዴት አደርጋለሁ አኮሞዴሽን እንሰጣለን ያለው ዩኒቨርሲቲ ወይም ኢንስቲትዩሽን ሌተር መስጠት አለበት እሱን ማሳየት አለባችሁ ማለት ነው እንደዛ ካልሆነ ደግሞ ሆቴል ቡክ ማድረግ ሊኖርባችሁ ይችላል ማለት ነው ስፔሻሊ ሴልፍ ስፖንሰር የምትመጡ ሰዎች ሆቴል ቡክ አድርጋችሁ አትሊስት ለ2 ሳምንት ሆቴል ቡክ አድርጋችሁ ያንን ማሳየት አለባችሁ ማለት ነው ከዛ እንግዲህ ከአኮሞዴሽን ቀጥሎ የሚያስፈልገው ምንድነው ሄልዝ ኢንሹራንስ መግዛት አለባችሁ ማለት ነው ለአንድ አመት የሚቆይ ሄልዝ ኢንሹራንስ ሙሉ ሄልዝ ከቨሬጅ የሚሰጥ ሄልዝ ኢንሹራንስ መግዛት አለባችሁ ማለት ነው ሄልዝ ኢንሹራንስ አንድ ላይ ማያያዝ አለባችሁ ማለት ነው ለሄልዝ ኢንሹራንስ በጣም ብዙ አይነት ሄልዝ ኢንሹራንስ አለ የሀገር ውስጡን መግዛት አትችሉም ኢጣሊ ውስጥ ኦፕሬት የሚያደርግ የሄልዝ ኦርጋናይዜሽን ፈልጋችሁ ከዛ መግዛት አለባችሁ ማለት ነው ከዚህ በቀደም በእኛ ጊዜ የነበረው ምንድነው ዋይ ኢታሊ የሚባል አለ ዋይ ኢታሊ አሶሲዬሽን የሚባል ስለዚህ የዛን ሄልዝ ኢንሹራንስ ትገዛላችሁ ማለት ነው ያንን ለተር የሄልዝ ኢንሹራንስ የገዛችሁበትን አታችመንት አንድ ላይ ማያያዝ አለባችሁ ማለት ነው ሄልዝ ኢንሹራንስ አምና 135 ዩሮ ነበረ አሁን በቅርብ ቼክ እንዳደረኩት 140 ዩሮ ሆኗል ማለት ነው ስለዚህ ሚኒመሙ እሱን በመግዛት እሱን ማያያዝ አለባችሁ ማለት ነው ከዛ ደግሞ ቪዛ አፕሊኬሽን ፊ ፔመንት ያ በዛ ቀን ትከፍላላችሁ 50 ዩሮ ነው 50 ዩሮን ደግሞ በዛ ቀን በሚኖረው ሬት ተባዝቶ በዛው ትከፍላላችሁ ማለት ነው
ከዛ ሌላ የላንጉዌጅ ፕሮፊሸንሲ ሌተር ያስፈልጋቸዋል ማለት ነው። ስለዚህ ላንጉዌጅ ፕሮፊሸንሲ ሌተር ይሄ ኢንተርናሽናል ስታንዳርዳቸውን የጠበቁ ላንጉዌጅ ፕሮፊሸንሲ ሌተሮች ከቻላችሁ እነዛን ማያያዝ አለባችሁ። ያንን ማግኘት ማትችሉ ከሆነ ግን ይሄ ሚዲየም ኦፍ ኢንስትራክሽን እንደ ላንጉዌጅ ሪኳየርመንት አንድ ላይ መያዝ አለባችሁ ማለት ነው። ከዛ ዲክላሬሽን ኦፍ ቫልዩ ወይም ሲሚያ ማሳየት አለባችሁ። በዩኒቨርሲቲያችሁ ሪኳየርመንት መሰረት አንዳንድ ዩኒቨርሲቲዎች ዲኦቪ ይቀበላሉ፣ አንዳንድ ዩኒቨርሲቲዎች ሲሚያ ይቀበላሉ፣ አንዳንዶቹ ደግሞ ሚክስ ኦፍ ቦት ኦፍ አይዘር ኦፍ ዘም ይቀበላሉ። ስለዚህ ከሁለቱ አንዱን ማሳየት አለባችሁ ማለት ነው። ሌላ ያልጠቀስኩት ዶክመንት ሪኳየርመንት ዶክመንት ለአድሚሽን አፕላይ ለማድረግ የተጠቀማችሁበትን ሙሉ ዶክመንት ከአድሚሽን ጀምሮ እስከ ፕሪ ኢንሮልመንት ድረስ የተጠቀማችሁበትን ሙሉ ዶክመንት ኢንክሉዲንግ አክሰፕታንስ ሌተር እነዚህን ማያያዝ አለባችሁ ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ሰርቲፊኬቶች ካላችሁ ኤክስትራ ካርኩላር አክቲቪቲ ላይ የተሳተፋችሁበት ሰርቲፊኬቶች ካሉ እነዛን ማያያዝ አለባችሁ። ወርክ ኤክስፒሪያንስ ካላችሁ ወርክ ኤክስፒሪያንሳችሁን ማያያዝ አለባችሁ። የተለያዩ ሪኮግኒሽን ሌተር ከተለያዩ ሰዎች ያገኛችሁት ከተለያዩ ድርጅቶች ያገኛችሁት ካለ እነዛንም ማያያዝ ይጠበቅባችኋል ማለት ነው። ምክንያቱም ዶክመንት ኤክስትራ ዶክመንት ባያያዛችሁ ቁጥር የእናንተን የአቅማችሁን ፖቴንሻላችሁን ለማሳየት ስለሚጠቅማችሁ ይህንን በደንብ ማሳየት ይጠበቅባችኋል ማለት ነው። ስለዚህ ስለ ዶክመንት ፕሪፓሬሽን ይሄን ካልን በኋላ ወደ ቀጥታ የምንሄደው ምንድነው ኮመን ሚስቴኮች ብዙ ሰው ኦቨርራይድ በማድረግ በማወቅም ባለማወቅም የሚሰራቸው ስህተቶች ነው የምናየው ማለት ነው። አንደኛው ስህተት ምንድነው ኢንኮምፕሊት ዶክመንት ወይም ኢንኮሬክት የሆነ ዶክመንት መስጠት ማለት ነው። ዶክመንት ስትሰጡ ኤቭሪቲንግ ኢንላይን መሆኑን ቼክ ማድረግ አለባችሁ። ዩኒቨርሲቲው እዛ ኤምባሲ ዌብሳይት ላይ የተዘረዘሩ ነገሮች ኤቭሪቲንግ ኢንላይን እንዳያያዛችሁ ሳሚት ያደረጋችሁበት ዶክመንቶች ላይ የተለያዩ ኤረሮች እንደሌሉ የስማችሁ ላይ አባታችሁ ስም ላይ የተለያየ ቦታ የስፔሊንግ ኤረር የተለያዩ ነገሮች እንደሌሉ በትክክል ቼክ ማድረግ አለባችሁ ማለት ነው። ቪዛ ፎርም ስትሞሉ ቪዛ ፎርም ኤግዛክትሊ አካዳሚክ ዶክመንታችሁን ሌሎች ሳሚት ያደረጋችሁበትን ዶክመንት ሪሊ ያን ይመስላል ወይስ አይመስልም የሚለውን በትክክል ቼክ ማድረግ አለባችሁ። በርዝ ዴት ቼክ ማድረግ አለባችሁ። ፓስፖርታችሁ ላይ ኤጁኬሽን ዶክመንታችሁ ላይ ያለው በርዝ ዴት የተመሳሰለ ወይስ አይደለም የሚለውን እነዛንም በደንብ ቼክ ማድረግ አለባችሁ ማለት ነው። ሁለተኛውና ዋነኛው ስህተት ምንድነው? ዊክ ፋይናንሻል ሚንስ ማለት ነው። ፋይናንሻል ስቴትመንት ባንክ ስቴትመንት ሲታሳዩ ባንክ ስቴትመንት ሁለት ነገር ይፈልጋል። አንደኛ ትራንዛክሽን ዲቴል መታየት አለበት። የስድስት ወር ትራንዛክሽን ጥሩ ትራንዛክሽን ያለው 6 ወር ዲቴል ትራንዛክሽን የሚያሳይ ባንክ ስቴትመንት መሆን አለበት። ሁለተኛ የመጨረሻ ባላንሱ ቅድም ያልኳችሁን ፋክተር ኮንሲደር በማድረግ 6600 ምናምን ዩሮ የነበረው እስከ 10000 ዩሮ ይሄዳል። እስከ 10000 ዩሮ የደረሰውን በዛ ቀን በሚኖረው በባንክ ሬት አባስታችሁ በዛው ሬት መጨረሻ ላይ ማሳየት አለባችሁ ማለት ነው። ስለዚህ በዛ ቀን በሚኖረው ሬት እስከ 2 ሚሊዮን ብር እስከ 1.7 እስከ 1.8 ዝም ብዬ ሃይላይት የሆነ ቁጥር ነው የሚሰጣችሁ። እናንተ ግን ሌላውን ፋክተር ኮንሲደር በማድረግ መቀነስም ትችላላችሁ፣ መጨመርም ትችላላችሁ። ያንን ማሳየት አለባችሁ ማለት ነው። እንደዛ ካልሆነ ያሳያችሁት ባንክ ስቴትመንት ትራንዛክሽኑ ዲቴሉ ጥሩ ካልሆነ የመጨረሻ ላይ ያለው ባላንስ የቲዩሽን ፊ ኮንሲደር ሳታደርጉ ሌሎች ፋክተሮችን ኮንሲደር ሳታደርጉ ዊክ የሆነ ትንሽዬ ብር የሚታሳዩ ከሆነ ኢሚዲየትሊ ነው ሪጀክት። ባንክ ስቴትመንት ቀጥሎ ከፍተኛው ሚና የሚጫወተው ምንድነው? ኢንተርቪው ስቴጅ ላይ ከቪዛ ኦፊሰሩ ጋር የሚኖራችሁ ኮንቨርሴሽን ማለት ነው። በዛ ሰዓት አሁን ለምሳሌ ምን ሞቲቬት አደረገ ጣሊያን ለመማር በዚህ ዩኒቨርሲቲ በዚህ ኮርስ ላይ ለመማር ምን ሞቲቬት አደረጋችሁ ብሎ ይጠይቃችኋል ማለት ነው። ስለዚህ በዛ ሰዓት ኮንቪንስ ማድረግ መቻል አለባችሁ ቪዛ ኦፊሰሩን ማለት ነው። ለምን ያን ኮርስ መማር እንደፈለጋችሁ በዛ ዩኒቨርሲቲ ይህንን ኮርስ ጣሊያን መማር ለምን እንደፈለጋችሁ በትክክል መግለጽ መቻል አለባችሁ ማለት ነው። ለምሳሌ ከባክግራውንዳችሁ ተነስታችሁ ከአንደር ግራጁዌት ከተማራችሁበት ተነስታችሁ ኦር ስራ ሲሰሩ የሆነ ካገኛችሁት ኤክስፖዠር ተነስታችሁ ኦር ዲፕ ዳውን ካላችሁ ኢንተረስት ከፓሽናችሁ ተነስታችሁ ለምን መማር እንደፈለጋችሁ ቪዛ ኦፊሰሩን በትክክል ማሳመን መቻል አለባችሁ ማለት ነው። ዝም ብሎ ኤክሳይትድ አሜዚንግ ምናምን ብላችሁ ብቻ ሳይሆን የሆነ ሪል ወርልድ ኤግዛምፕል ወስዳችሁ እንደዚህ አይነት ነገር መስራት እፈልጋለሁ፣ እንትና የሚባል ሰው አድናቂ ነኝ፣ እንትና የሚባል ሰው በዚህ ኤሪያ ላይ በጣም ኤግዘል ያደረገ ስለሆነ የሱ አድናቂ ነኝ፣ እሱ ሮል ሞዴል ነው፣ ስለዚህ እንደሱ መሆን እፈልጋለሁ፣ በዚህ ኤሪያ ላይ ተጽዕኖ ፈጣሪ መሆን እፈልጋለሁ ብላችሁ በትክክል ቪዛ ኦፊሰሩን አሳማኝ በሆነ መንገድ ለምሳሌ ሞቲቬሽን ሌተራችሁን ሳሚት አድርጋችሁ ሊሆን ይችላል። ለአድሚሽን የተጠቀማችሁበትን ሞቲቬሽን ሌተር ሳሚት አድርጋችሁ ሊሆን ይችላል አንድ ላይ እዛው ማለት ነው። ስለዚህ ከዛ ጋር መሄድ አይነት ነገር ማለት ነው። ኢንኮንሲስተንሲም ችግር ይፈጥራል እዛ ጋር ማለት ነው። ስለዚህ ለቪዛ አፕሊኬሽን የምትጠቀሙበት ዶክመንት እዛ ጋር የተጻፈውን ነገር በተቻላችሁ መጠን ለሞቲቬሽን ሌተር የተጠቀማችሁበትን ኮንቴንት እዛው አምጥታችሁ ለቪዛ ኦፊሰሩ ለዚህ ምክንያት ይሄንን ኮርስ አፕላይ ማድረግ የፈለኩት ለዚህ ምክንያት ነው ብላችሁ በትክክል መግለጽ መቻል አለባችሁ ማለት ነው። ሌላኛው ደግሞ ፊውቸር ፕላናችሁ ምንድነው ተብላችሁ ትጠየቃላችሁ ማለት ነው። በጣም ክሪቲካል የሆነች ጥያቄ ነች። ፊውቸር ፕላናችሁን ከሆም ካንትሪያችሁ ጋር ማያያዝ አለባችሁ ማለት ነው። ታይስ ቱ ሆም ካንትሪ ማለት ነው። ከሆም ሀገራችሁ ጋር ከኢትዮጵያ ጋር ያላችሁን ታይስ ፊውቸር ፕላናችሁ ምንድነው ተብላችሁ ስትጠየቁ ሌላ ነገር የሚታወሩ ከሆነ በጣም ከሀገራችሁ የሚያራርቅ አይነት ነገር የሚታወሩ ከሆነ ምክንያቱም እቺ ኬዝ በጣም ብዙ ጊዜ የሌሎች ኤምባሲዎች የሪጀክሽን ምክንያት ነች፣ ወደ ሀገራችሁ አትመለሱም የምትል ማለት ነው። ምክንያቱም ይሄንን አሴስ የሚያደርጉት እንዴት ነው? ፊውቸር ፕላናችሁ ምንድነው? 10 ዓመት ውስጥ ራስን እየታያለ 5 ዓመት ውስጥ ራስን እየታያለ ተብለህ ስትጠየቅ በተቻለ መጠን ከሆም ካንትሪ ጋር ማያያዝ መቻል አለብህ። ለምሳሌ ይሄንን ኮርስ ተመረተ ተመልሼ ሀገሬ ውስጥ
እንደዛ አይነት ስራ መስራት ፈልጋለሁ። ይሄንን ኮርስ ተመረቀ ከጨረስኩ በኋላ ይሄንን ስኪል አኳር አድርጌ ተመልሼ እዚህ ሀገሬ እንደዚህ በገቨርንመንት በፕራይቬት ሴክተር በራሴም እንደዚህ ኢንተርፕሪነር ሆኜ ኮንትሪቢዩት ማድረግ ፈልጋለሁ ብላችሁ የራሳችሁን የእናንተን ፊውቸር ፕላናችሁን ከሆም ካንትሪያችሁ ጋር ማያያዝ መቻል አለባችሁ ማለት ነው። ምክንያቱም ዊክ ቴስት ሆም ካንትሪ የሚለው የብዙ ሰው የሪጀክሽን ሪዝን ስለሆነ ይሄንን በደንብ ኮንሲደር ማድረግ አለባችሁ ማለት ነው። ስለዚህ እንደዚህ አይነት ፕሮብሌሞች ካሉ ኢንተርቪው ስቴጅ ላይ እንደዚህ አይነት ፕሮብሌሞች የሚኖሩ ከሆነ እንዴት ነው ይሄንን መቅረፍ የምንችለው? እንዴት ነው ይሄንን በመቅረፍ ቪዛ አግኝተን የሸንገን ቪዛ አግኝተን እዚህ ጣሊያን መተን መማር የምንችለው ለምትሉ ሰዎች ይሄ ቪዲዮ ለእናንተ ነው ማለት ነው። ከዚህ ቀጥሎ ያለው ለዚህ ዋና ነገር የሚሆነው ምንድነው? እርሊ መዘጋጀት አለባችሁ ማለት ነው። ቀድማችሁ በደንብ መዘጋጀት አለባችሁ። አንዳንድ ዶክመንቶች ኢን ዘ ፕሮሰስ የሆነ ቦታ ከደረሳችሁ በኋላ የሚያስፈልጋችሁ ዶክመንቶች ሊኖሩ ይችላሉ። ዶክመንታችሁ የሆነ ቦታ ደረሳችሁ በርዝ ዴት ዲፈረንስ ሊኖረው ይችላል። የፊደል ስህተት ሊኖረው ይችላል። ስፔሊንግ ኤረሮች ሊኖሩ ስለሚችሉ እርሊ መዘጋጀት አለባችሁ ማለት ነው። ሁለተኛ ኦነስት መሆን መቻል አለባችሁ አድሚሽን። ምክንያቱም ዶክመንታችሁን ኤቭሪቲንግ ሳብሚት ስለሚታደርጉ ኮንሲስተንሲ ማተር ያደርጋል ማለት ነው። ኮንሲስተንት የምትናገሩት ነገር ተመሳሳይ መሆን አለበት። ቅድም ያልኳችሁ ሞቲቬሽን ለተረ ተጠቀማችሁበትን እዛ ሞቲቬሽን ምንድነው ይሄንን ኮርስ ለመማር ከሚለው ጋር ማይሄድ ከሆነ ይጣርሳል ማለት ነው። ይሄ ልጅ ዝም ብሎ አድሆክ የመጣለትን እያወራ ነው የሆነ ሲያስበው የመጣለትን ነው የሚያወራው እንጂ ዲቴል ሆነ ታየለው ይላል ማለት ነው። ስለዚህ መጀመሪያ ኦነስት መሆን አለባችሁ። ኦነስት አድርጋችሁ ስቶሪ ኦልሬዲ ቢልድ አድርጋችኋል ማለት ነው። ከአድሚሽን ጀምሮ እንደዚህ ፍሎ እንዲኖረው ያሰባችሁት ነገር ምን እንደሚታሰብ ፊውቸራችሁ ምን እንደሆነ ይሄንን ኮርስ በትክክል እንደፈለጋችሁ ከኢንተርናሊ ከውስጣችሁ በመነጨ ኢንቴንሽን እንደፈለጋችሁ ማሳየት መቻል አለባችሁ ማለት ነው። ከዛ ደግሞ ከቻላችሁ ደግሞ አፕሊኬሽን ሌተር ሞቲቬሽን ሌተር መጠቀም አለባችሁ ለቪዛ ማለት ነው። ብዙ ጊዜ ይሄ አልተለመደም፣ ግን ሞቲቬሽን ሌተር አያይዙ ለምን ይሄንን ቪዛ እንደፈለጋችሁ ማለት ነው። ሞቲቬሽን ሌተራችሁን ከስቴዲያችሁ ጋር ከስቴዲ ፕላናችሁ ጋር በማዘጋጀት የመረጣችሁበት ኮርስ ዩኒቨርሲቲውን በመጥቀስ እና ደግሞ ያን ኮርስ ለምን መማር እንደፈለጋችሁ ለአድሚሽን የተጠቀማችሁበትን ሞቲቬሽን አንድ ላይ በማያያዝ ለምን ቪዛ እንደፈለጋችሁ በትክክል በሞቲቬሽን ሌተር መግለጽ መቻል አለባችሁ ማለት ነው። ኤክስትራ ቦነስ ይሰጣችኋል ማለት ነው። ይሄንን በትክክል መያዝ አለባችሁ ማለት ነው። የመጨረሻ ምንድነው? ድሬስ በትክክል መልበስ አለባችሁ። አሁን ለምሳሌ አንዳንድ ሰው እንደዚህ ዝም ብሎ ከሰፈር ተነስቶ እንደዛ አይነት ልብስ ለብሶ ይሄዳል ማለት ነው። አሁን ይሄ ፕሮፌሽናል ልብስ አይደለም ማለት ነው። በተቻላችሁ መጠን በዛ ቀን ሪስፖንሲብል ሆናችሁ ሱፍ ነገር ካገኛችሁ ሱፍ ለብሳችሁ፣ ሱፍ ከሌለም ሸሚዝ ለብሳችሁ በትክክል በካኪ ሱሪ ወይም በትክክለኛ በተሰፋ በሲፌት ሱሪ ለብሳችሁ ከራባት ምናምን አድርጋችሁ ከሌላችሁም ከሌላ ሰዎች ተበድራችሁ እንደዛ አድርጋችሁ በትክክል ለብሳችሁ ሪስፖንሲብል ፐርሰን መስላችሁ መሄድ አለባችሁ። ምክንያቱም እንደ አር ጊቪንግ ዩ ቪዛ ኢንተርናሽናል ቪዛ ነው የሚሰጧችሁ። 27 ሀገር ላይ ተንደላቀ የምትኖርበትን ቪዛ ስለሚሰጡ ሪስፖንሲብል ሆነ መገኘት አለብኝ። ፈርስት ኢምፕሬሽን ማተር ይባላል ማለት ነው። እዛ ጋር በሚያይ ነው ጃጅ የሚያደርገኝ ማለት ነው። ቪዛ ኦፊሰሩ አንተን ከዛ በፊት አያውቅም። አንተ ከዛ በፊት የፈለገ ትልቅ ሰው ልትሆን ትችላለህ። ቪዛ ኦፊሰሩ ግን የሚያውቅ በዛ በ5 ደቂቃ በሚኖር ኢምፕሬሽን ሌተር ነው ማለት ነው። ስለዚህ አንተ ዝም ብለህ ራፕ ሆነ እንደዚህ አይነት ጃኬት ለብሰህ በቲሸርት ምናምን ሄደ ቪዛ ምናምን የምትሉ ከሆነ በቃ በጣም እንትን ይላል ማለት ነው። ሌላ ቦነስ ቲፕ የሚሰጣችሁ ምንድነው? ከተጠየቃችሁበት ነገር ውጭ አታውሩ። ነገሮቹን እነሱ ፕሮብ ያደርጋቸዋል። እንደ ኢንቨስቲጌቲቭ ጀርናሊስት የሆነ ነገር እየተናገራችሁ ከእናንተ የሆነ ነገር ለመውሰድ ይፈልጋሉ። ስለዚህ እናንተ ቁጥብ ሆናችሁ የተጠየቃችሁበትን ብቻ ፕሮፌሽናሊ ኤግዛክት አት ዘ ፖይንት መልስ መስጠት አለባችሁ። ከዛ የዘለለ ነገር ዘላችሁ የሚታወሩ ከሆነ የራሳችሁን ችግር ውስጥ ነው የምትከቱት ማለት ነው። እዛ ጋር የሚታወሩት ነገር በዶክመንት ካልተደገፈ ዶክመንት ፕሩፍ ትጠይቃላችሁ ማለት ነው። ስለዚህ ዘላችሁ ሄዳችሁ ከተጠየቃችሁበት ነገር ውጭ የሚታወሩ ከሆነ በዶክመንት ፕሩፍ የማታደርጉትን ነገር የሚታወሩ ከሆነ መጨረሻ ላይ ለራሳችሁ ችግር ነው የምትፈጥሩት ማለት ነው። ስለዚህ ፕሮፌሽናሊ ካልሆናችሁ፣ ምክንያቱም ኢትስ ኖት ኢንድ ኦፍ ዘ ወርልድ ቪዛ ከሆነ ይሆናል፣ ካልሆነ በቃ ኔክስት ላይፍ ይቀጥላል ማለት ነው። ስለዚህ ቪዛው እንዲሆን ደግሞ የእናንተ ኮንፊደንስ ማተር ያደርጋል። አዛት ታይም ቢኖራችሁ ኮንፊደንስ ማተር ያደርጋል ማለት ነው። ስለዚህ ካልሆናችሁ መግባት ከዛ ዘ ሰከንድ ብላችሁ የተጠየቃችሁበትን ቀስ ብላችሁ መልስ መስጠት ማለት ነው። እዚህ ጋር እኔ እንደማውራው ፈጥናችሁ ምናምን ሳይሆን ሰከንድ ብላችሁ ይሄንን ነገር የፈለኩት በዚህ ምክንያት ነው ብላችሁ ቶናችሁን ዝቅ አድርጋችሁ ፕሮፌሽናል በሆነ መንገድ ማውራት ከዛ ዘበቅ ኔክስት ያለውን ስቴፕ መጠበቅ ማለት ነው። ስለዚህ አይ ሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ይሄንን ቪዲዮ እስከዚህ ካያችሁት ጣሊያን መጣችሁ ነው የሚገናኘው ማለት ነው። አይ አም ሹር በጣም ኮሚትድ ናችሁ። ጣሊያን ባይሆንም ሌላ ስኮለርሺፕ ታገኛላችሁ፣ ሌላ ሀገር መዳችሁ ትማራላችሁ ማለት ነው። ስለዚህ ይሄንን ቤት ፎሎ ማድረግ እንዳትረሱ፣ ሳብስክራይብ አድርጉ ለሌሎች ሰዎች እንዲደርስ። ቴሌግራም ላይ አያታችሁታል ስንት ሰው ስኮለርሺፕ እያገኘ እንደሆነ፣ ስንት ሰው አድሚሽን እያገኘ እንደሆነ። ስለዚህ ኢምፓክት እየፈጠረ ነው። ይሄንን ትራንስፎርሜቲቭ ጀርኒ አካል በመሆናችሁ በጣም ደስተኛ ነኝ። ስለዚህ እንቀጥላለን። የሌሎች ስኮለርሺፖች ኢንፎርሜሽን ሲኖሩ እዚህ ቻናል ላይ ሼር አደርጋችኋለሁ ማለት ነው። ከዚህ በኋላ ጣሊያን ስኮለርሺፖች አሁን ወደ መገባደድ እየሄዱ ስለሆነ ኔክስት ያለው ፕሮሰስ ለሰፕተምበር ኢንቴክ የተለያዩ ሀገራት ባንክ ስቴትመንት የማያስፈልጉ ስኮለርሺፖች ፈላልገ ቪዲዮ ሰራላችኋለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ ይሄንን በሳብስክራይብ ማድረግ እንዳትረሱ። ባይ ባይ። ይመቻል።